ትዝታዬ ናንቺው ትዝታዬ ትዝታዬ ናንቺው ትዝታዬ ትዝታዬ ናንቺ ነሽ ጤናዬ ትዝታዬ ናንቺው ትዝታዬ ምነው አምላኬ ምነው ጭንቀቴን አበዛኸው የልጄን ስቃይ ከምታሳየኝ ምን አለ እኔን ቀድመህ ብትወስደኝ ይቅር በለኝ ማማረሩም ደግ አይደለም የከፋኝን ያህል ነውና ቀና ብዬ ያየሁ ይቅር በለኝ አንተ ተሰማ ጠራሽኝ እንዴ ኧረ ተው አንተ ሰዎችን ልጅ መላበላ አይዝን መላቅጡ ቢጠፋኝ እንጂ የልጄን ስቃይ ቀን ተቀን ማየት ሆኖኝ ብለሽ ነው የቀን ጨለማ ሆነብኝ እኮ እንጂ ሄደህነት የቀን ጎደሎ ልጄን ሊያሳጣኝ ነው እኔ የምለው ትላንት ዕለት እኮ ሀውለት ነግራኝ ነበር አመድ እኮ ጊደር ሽጦ ነበር እስኪ ጠይቀው ጥቂት እንኳን ቢያበድረን አይዝናሽ ለፊ ቢልሽ እኮ ነው ትላንት በስቲያ ሰምቼ ልጠይቀው ሂጄ ነበር ታናሹ ልጁ ታማ ለሷ ማሳከሚያ ነው ጊደሯን የሸጠው አሉ ማ ሀውለት እንደውም እሷ አልበቃ ብሎ አንድያ ቀንጃ በሬውን ሊሸጥ እኮ ነው እስኮ ምን አይነት ዘመን መጣብን እናንተ እንደው ምን በጀና ደራ እኔ ምን አውቄ አንቺ እስቲ ለሜሳ ተከተማ መጥቷል ብለውኛል ደሞ እሱ ጋር ሄድ طريقه لفتنا ያልከኝ ሰው ልፋት ብቻ ልፋት ብቻ ያልፈት ተሰማ ልፋት ተሰማ እግዚአብሔር ይመስገን እንዴት አረፈድ ረገረግ በሽር በሐሳብ ተውጫለሽ ደግ ነው ወይ ሰላም ናችሁ ወይ እንደው አንተዬ በራሴ ደቋና ተጠምጄ ሳልጠይቅ ሚስት ተሻላት አረክ አሁንማ አሽራለይ እንደው ትልቁ ልጅ ነበረ ባለፈው በርትቶበት የተሰቃየው እንጂ እሷስ አሁን ለታ ሐኪም ቤት አመጣ ወዲህ ተሽሏታል ወር ሙሉ አልነበር ተኝቶ ሲታከም ነበር አሁን ግን ዳነ አሁንማ ዲኖ እንደው አንተ ግን ምን ሆነ አቦ እንደዚህ ቀልብያ እስኪጠፋ የኔን ነገር ተው አንድያ ልጅ ታማ መላቅጡ ቢጠፋኝ የዝህን ቀበሌ ሰው ብር ያልጠየቅኩት አለ ብለህ እንደው ግን የሕክምና ወጪ እንዴት አደረገ የምን ወጪ ነው የምትል በጤና መድን እኮ ነው ያሳከምኳቸው ጤና መድን እናሳ እንደው ኑሮ መሐከለኛ ተሆነ በአመት 1260 ጠቀም ያለ ኑሮ ተሆነ ምትኖረው በአመት 1710 ብር ታብላለህ ታ አንተና ቤተሰቦች እንዳሻችሁ ትታከማላችሁ አይ በሽር ወገኛ ነህ እህቴ አሁን በዚህ ሰዓት ይቀለዳል ወላሂ ዝልህ ጤና መድን መታወቂያ እስቲ ገለጥለጥ አድርግና ንገረኝ አይውልህ አንተን ጨምሮ እስከ 5 የቤተሰብ አባል በአመት 1260 ብር ወይም 1710 ብር ብቻ በመክፈል ክፉን ያረቀውና ብትታመሙ ሄዳችሁ ትታከማላችሁ ቤተሰቦ ከ5 በላይ ተሆነ ደግሞ በእያንዳንዱ ሰው የምትከፈል ጥቂት የብራለች እሷ ተጨምራ
በአመት ይከፈላል። ይኸው ነው 1260 ወይም 1710 ስትል አይወለህ ተዲሃ አለፍ ብለህ ኑሮ መካከለኛ ተሆነ በየአመቱ 1260 ብር ትከፍላለህ። ግና ኑሮህ ደንደን ያለ ተሆነና ገቢ ታለህ እንደ ገቢ መጠን ታይቶ በአመት 1710 ብር ትከፍላለህ። ይሄ ሁሉ ሰው እየሄደ በነጣ ሲታከም መንግስት አይከስርም? እርግጥ ነው መንግስት የድሃን ወጪ ይሸፍናል። ሌላው ግን በነፃ አይደለም። ያው በለው አሁን እቺ ብር ሆና ነው ነገሩ። ወዲህ ነው። አንድም ሰው በገንዘብ እጦት በቤቱ ያልጋ ቁራኛ ይሁን ሁሉም ሕክምና ማግኘት አለበት ነው። ታክሞ መዳን እየተቻለ ለምን በቤቱ ይሰቃይ ነው ነገሩ። አየተሰማ ጤና መድህን ማለት ጤነኛው ህመምተኛው ሊያሳክማል ማለት ነው። እንዴት ማለት ጥሩ። መቼም የአገሬ ሰው በሞላ አመትን ሙሉ አይታመምም። ስለዚህ ያልታመመ መዋጮ የታመመውን ያሳክማል ማለት ነው። በልደናል። ወዴት ነው? የጤና መድን ካርኔ ላወጣ በ1260 ብር አመቱን ሙሉ ቤተሰቤን ማሳከም ከቻልኩኝ ምን ሞኝ ነኝ ሌላ ቦታ መሄድ? አይ አረ ተሰማ አይወለህ ረስቸው። አየኔ ነገር ፎቶ ይዘሃል? የሁላችሁም ያስፈልጋል። ደግ እንግዳ ተቤት ላምጣ። ዝናሽ እዚህ ነሽ እንዴ? እንዲያው በርበሬዎችን እኮ እያየሁ። እስቲ አንቺዬ ሂጂና ከትምህርት ቤት የተረፈ የልጅቱን ፎቶና የኔና አንቺን ጨምረሽ አቀብኝ። ምን ልታረገው? አረክ ጸሎታችንን ፈጣሪ ሰምቶ አንቺዬ የጤና መድን ካርኔ ላወጣ። ጤና መድን ነገሩ ወዲህ ነው። አሁን ስመጣ በሽርን አግኝቼው ምን ያልነገረኝ ጉድ አለ ብለሽ ነው? እስከ ዛሬ ተበልተን ተሸውደን ኑረን አንቺ ሳናቅ ስንቱን ገንዘብ አከሰር። ካርኔ ቢኖረን የጤና መድን ግን ይሄ ሁሉ ባልሆነ ነበር። ጉሩም ነው። ይሄንን ነገር እኮ አያልኝ ነግራኝ ነበር። እንደው እኔ ዕቁብ አልቆጠርኩትም። መድኃኒት የለም ውጭ ግዙ እያሉን እያለኝ ስታማርር ሰምቻን ነበር። እሱ እንደ ሀገር ነው። እስከ ዛሬም እኮ አንዱን አግኝተን አንዱ የለም ከውጭ ግዙ እንባል የለ። ዝናሽ እስቲ አስቢ፣ እንኳንም እና ከስንት አንዴ ለሚያጋጥም የመድኃኒት እጥረት ቀርቶ ሐኪም ስትሄጂ ለካርኔ፣ ለምርመራ፣ ለላብራቶሪ፣ ለአልጋ ስንቱን ነው የምናወጣው? የምናወጣው ወጪ የትየለል የማይል እንዴ? እሱም ማስቀረቱ ራሱ ሎተሪ ማይል። ሳንቶ ትላንት ዕለት አመድ ለሁለት መታከሚያ ጊደር ሽጦ አልበቃ ብሎት ሌላ ከብት ሊሸጥ ነው አልከኝል። ይሄኔ የጤና መድን መታወቂያ በ1260 ብር አውጥቶ ቢሆን ተገላግሎ ነው። አሁን በዛው ሲሄድ እኔ ጋር አብረን እናወጣለን። ይዤው ነው የምሄድ። እስከ ዛሬም እኮ ባይሰማ ነው እንደኔ ፍዳውን የሚያይ። ይልቅ ቶሎ አቀብኝ ፎቶውን ተቤት ሳይወጣ እንዳገኘው። እንደ አቅማችን 1260 ወይም
አንድ 710 ብር ብቻ በመክፈል የጤና መድን መታወቂያ በማውጣት አመቱን ሙሉ ከነ ቤተሰቡ እንዳሻ ይታከሙ። በምን ገንዘብ እጄ ላሳክም፣ የቤተሰቤን ጤና እንዴት ልጠብቅ ብለው እንዳይጨነቁ ጤነኛው ህመምተኛውን የሚያሳክምበት የማህበረሰብ አቀፍ ጤና መድን አባል በመሆን ካልታሰበ ወጪ ራስዎን ይጠብቁ። ጤና ጤናዬ ነውና ተባብረን ክፉን ቀን እናሳልፍ። የእርስዎንና የቤተሰቦን ጤና ይጠብቁ። የቤኒሻንጉል ጉሙዝ ክልል ጤና ቢሮ።